አቡ ነዋስ ይባላል። ብዙ ጊዜ አቡ ነዋስ ሲነሳ አእምሯችን ላይ የሚመጣው እነዚያ የአመጽ ግጥሞቹ ናቸው። ወደ ሐራም የሚጋብዙ ሐራምን ያዘሉ የግጥም ስንኞቹ ናቸው ብዙ ጊዜ ትዝ የሚሉ። ታዲያ አቡ ነዋስ ሲሞት ብዙ ሰው የሚያቆብ አመጹ ስለሆነ እሱ ላይ አንሰግድበትም አሉ። ሶላተል ጀናዛ አንሰግድበትም። እንደዛ አላህን እያመጸ እንደዛ አይነት ግጥሞችን እየገጠመ ሙቶ እንዴት ነው የምንሰግድበት አሉ። ነገር ግን የሚገርመው ጓደኞቹና ቤተሰቦቹ እሱን ለመቅበር ሬሳውን ለማንሳት ሲሞክሩ ከጃኬቱ ውስጥ አንዲት ግጥም ተገኘች። ያቺ ግጥም ያ ረብ ኢን ዐظመ الذنوب كثرة فلقد علمت بأن أفوك أعظم إن كان لا يرجوك إلا محسن فبمن يلوذ ويستجير المجرم أدعوك ربي كما أمرت تضرعا فإذا رددت يدي فمن ذا يرحم ما لي إليك وصيلة إلا الرجاء وجميل عفوك ثم أني مسلم ይህ አቡ ነዋስ ላይ የተገኘች ግጥም ነበረች። ያ ረቢ ኢን ዐظመ الذنوب كثرة ጌታዬ ሆይ ወንጀል ምንም ያክል ቢበዛም እንኳ ምንም ያክል ባምጽህ فلقد علمت بأن عفوك أعظم ያንተ ይቅርባይነት ያንተ ዝነት ግን ከኔ ወንጀል በላይ የሰፋ መሆኑን አውቃለሁኝ አለ። إن كان لا يرجوك إلا محسن አንተን ተስፋ የሚያደርገውና አንተን የሚፈልግህ ባንተ ላይ ተስፋ የሚያደርገው አሳማሪዎች አንተን ፈሪዎች ብቻ ከሆኑ فبمن يلوذ ويستجير المجرم የኔ አይነቱ አመፀኛ ወደ ማን ተስፋ ያደርጋል ማንንስ ተስፋ ያደርጋል አለ። ስለዚህ በወንጀላችን ተስፋ እንቁረጥ።